ሰላም እንዴት ናችሁ? ዩቲዩብ ሰዎቼ ሰብስክራይብ ያደርጋችሁ ልጆች ሰብስክራይብ እያደረጋችሁ ዛሬ አንድ ጸዴና አሪፍ ቦታ ይዣችሁ ሄዳለሁ። ሌትስ ጎ። ኢትስ ሶ አሜዚንግ የሆነ ቦታ በጣም የሚገርም ከራሳችሁ ጋር ፈታ ልትሉበት የምትችሉት ቦታ ነው። አክቹሊ ዛሬ አት ዘ ሰከንድ ታይም ነው እየገባሁኝ ያለሁት፣ ግን በጣም ነው የሚያምረው። መታችሁ ኢንጆይ ኢት፣ ራሳችሁን ኢንጆይ አድርጉበት። ይሄ የመጀመሪያችን ነው። እንደዚህ እያልን እንቀጥላለን ማለት ነው። እስከ መጨረሻው ድረስ ቪዲዮ ማየት እንዳይረሳ። በጣም የሚያምር ቦታ ነው። የውጭ ዜጎቹን ላይ እንደምታዩዋቸው በጣም ብዙ ሰዎች እየመጡ የሚጎበኙት ቦታ ነው። እስከ መጨረሻው ድረስ ተከታተሉኝና ሀሳባችሁን ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ። በጣም ብዙ የምናያቸው እንትኖች አሉ። ይሄ ብቻ አይደለም፣ ልክ እጽዋቶችን ብቻ አይደለም፣ የእጽዋት ማዕከልም አለ። እንዲሁም ደግሞ የእንስሳት ማዕከልም አለ። እሱ አንበሶችን፣ አቦሸማኖችን ምናምን አብረን የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ብዙ ነገሮችን አብረን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ዋሻም አለ፣ በዋሻው ገብቼ ያሳያችኋለሁ ማለት ነው። አሁን ደግሞ ወደ ቀጣይ ዋሻ ምን የሚመስል ዋሻ አሪፍ የሆነ ዋሻ አለ። እሱ ዋሻ ውስጥ እንገባለን ማለት ነው። አብረን እንሄዳለን። አሁን ወደ ዋሻው እንገባለን ማለት ነው። ኑ አብረን እንግባ። በጣም ነው የሚያምረው። አረ ነው የት እንደሚያደርሰን ግን አብረን የምናየው ይሆናል። እንዳትሰላችሁ እስከ መጨረሻው ድረስ እንዳልኳችሁ እዩት። አደራ ገና በጣም ብዙ አሳያችኋለሁ። እስከ መጨረሻው ድረስ ቪዲዮውን መከታተል እንዳትረሱ። ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። የደወል ምልክቷን በመጫን አዳዲስ ቪዲዮ የምለቃቸው ቪዲዮዎች እንዲመጡላችሁ ይሆናል ማለት ነው። እንሂድ። ገና እየጀመርን ነው ስለሆነ እንሂድ። በጣም ሰፊ ነው። እስከ መጨረሻው ድረስ አብረን የምናየው ይሆናል ማለት ነው። ያው እንደምታዩት በጣም አሪፍ ነው። ሰው ሰራሽ ዋሻ ነው። ብርሃን ምናምን ነገር አለው። በቂ ብርሃን አለው እንዳይጨልም ማለት ነው። ኖርማል አምፖልም ተገጥሞለታል። ደግሞ እንደዚህ እንደምታዩት ደግሞ እንትን አለው። ልክ በመስቴት አድርገው ወደ ውስጥ ብርሃን እንዲገባ ማለት ነው። በጣም ነው የሚያምረው ማለት ቫይቡ በጣም ደስ ይላል። እንትናቸው ምናምን ይሄ የሰሩበት ስትራቴጂ ምናምን በጣም ደስ የሚል ቦታ ነው። ለማንኛውም ግን እዩትኝ። ያው አብዛኞቻችሁ የምታውቁት ይመስለኛል። የማታውቁት እዩት። በጣም አሪፍ ቦታ ነው። የምር ደግሞ በጣም ረጅም ነው ዋሻው። እንደዚህ ኤክስፔክት አላረኩኝም ነበረ ስገባ ማለት ነው። በጣም ረጅም ነው እና ኢንጆይ አድርጉበት እየገባችሁ። አይ ቲንክ በጣም ብዬ ነበረ እንትን ነው መሰለኝ ለብርሃን የተሰራ ነው። ይሄም እዛው ዋሻው ላይ ነው። በጣም ነው የሚያምረው። በእውነት በጣም ነው የሚያምረው። ትልቅ ነው እንዴ? እኔ አሳጥሮታል። ለኔ እንደዚህ ከሆነ ለትልቅ ሰው ትንሽ ያታ። ግን ይሄ ነገር ቢናጅ ተሰባችሁታል። ቢናጅ ምን እንደሚያደርገኝ ለመሰከስ ምናምን አይደለም። በጣም ያምራል። መታችሁ ኢንጆይ አድርጉበት። ይሄ መሀሉ ይመስላል ማለት ነው። በጣም ጸዴ የሆነ አየር ነው። ጸዴ የሆነ ቫይብ ነው ያለው። አሁንም አብረን እንሄዳለን ማለት ነው። እንዳትተውኝ፣ አብረን እንሄዳለን። ሰብስክራይብ ያደርጋችሁ ላይ ሰብስክራይብ አድርጎ። እውነቱን ለመናገር በጣም ረጅም ነው ማለት በጣም ነው የሚያደክመው። ከዛ ደግሞ አንዳንድ ቦታ ላይ ደግሞ ጨለማ አለበት የቆራረጥኩትኝ። ግን ያው ሴፍ ቦታ ስለሆነ ምን ያን ያክል እንትን አይልም፣ አያስፈራም። አሁን ይሄ የምታዩት በጣም እንትን ነው፣ ጨለማ ነው። ካሜራውን ራሱ እንትን ብሎታል። ግን ላይክ እንትን ኢንጆይ ለማድረግ ምናምን ነገር ይሆናል። በጣም አሪፍ ነው። በተለይ ካፕል ሆኖ ምናምን ነገር ለመዝናናት በጣም የሚገርም ቦታ ነው። ኢንጆይ አድርጉበትኝ እስከ መጨረሻው። አይ ቲንክ ከዚህ በኋላ እንኳን የምንወጣበት የደረሰ ይመስለኛል። በዚህም ገና አዳዲስ እንትኖች አሉ። አዳዲስ እየተሰሩ ያሉ ነገሮች አሉ። ገና አላለቀም መሰለኝ ዋሻው። ብቻ ግን በጣም ነው የሚያምር የምር። ፋይናሊ እንግዲህ መውጫው ላይ ደርሰናል ማለት ነው። ይሄ መውጫው ነው። እዚህ ጋር ደግሞ የሆኑ እንትኖች አሉ። አሮን ነው ስማቸውን አላቃቸውም። የመጨረሻው ደርሰናል ማለት የዋሻው መጨረሻ ላይ ነው። እንሄዳለን ቀጣይ። ይሄ ልክ ዋሻውን ጨርሰን እየወጣን ነው ማለት ነው። ወደ ሌላ ቦታ ደግሞ እንሄዳለን ማለት ነው። ይሄ ሽንት ቤታቸው የፓርኩ ሽንት ቤት ነው። የአካል ጉዳተኞች፣ የሴቶች፣ የህፃናት፣ የወንዶች ምናምን በጣም ነው የሚያምረው። ውስጡን ገብቼ አላሳያችሁም።
መግባት ስለማልፈልግ አላሳያችሁም፣ ግን በጣም ነው የሚያምረው እውነት ለመናገር ማለት ነው። በዚህ ልክ ተጨንቀው መስራታቸው ምናምን ደስ ይላል። ይሄ ምን እንደሆነ ባላውቅም እንግዲህ የግመል ቅርጽ ነው ያለው። ውስጡን እንየው እንዴ! እንግባ። ውስጡ ዝም ብሎ ክፍት ነው፣ ግን ያው ያምራል፣ ሲታይ ያምራል። ውስጡ ግን ክፍት ነው። የሆነ ዲኮር ምናምን አለበት። ከዛ ውጭ ምንም አዲስ ነገር የለውም። ይሄው ከውጭ ሲታይ ምናምን ነገር በጣም ያምራል። የሚያምር ቫይብ አለው። የሆነ ልክ ሲታይ ምናምን እንትኑ የተሰራው ዲኮር ምናምን ውስጥ ላይ በጣም የሚያምር ቫይብ አለው። ግን ክፍት ነው። ሌላ ቅርጻ ቅርጽ ነገር ማድረግ የሚችሉበት ወይ ነበረ ማለት ከዚህ የተሻለ ነገር ማድረግ ይችሉ ነበረ ማለት ነው። ድሮ እንደዚህ አይነት ቦታ በጣም ነበር ሙድ ማለት ጸጥ ያለ አረንጓዴ የሆነ ቦታ በጣም ውድ ነበር። አሁን ብዙም አይደለም ማረጀው መሰለኝ፣ ግን ቦታው ሉክ ይሄ ማለት ልክ ቫይቡ ምናምን በጣም ነው ደስ የሚለው ማለት ነው። በጣም ሲበዛ ለማካበድ አይደለም፣ ግን በጣም ነው የሚያምረው። ውስጥ ላይ ማለት ነው አዲስ አበባ ላይ እንደዚህ አይነት ቦታ መኖር የምር በጣም ነው የሚያስገርመው። በጣም አሪፍ ነው። ሶ ይሄን ይመስላል ማለት ነው። አሪፍ የሆነ አየር፣ አሪፍ የሆነ ቫይብ ነው ያለው። አሳያችሁ የምር ይሄን አያምርም የሚል ሰው እኮ ይኖራል እኮ፣ ግን በጣም ያምራል። የአርጂቼም ቢሆንም ያምራል በእውነት በጣም ነው የሚያምር። ኃይለ ማርያም ምናምን ናቸው ያሉት። አሁን ቀጣይ ወደ አፄ ኃይለ ሥላሴ መኪና እንሄዳለን ማለት ነው። ምንድነው ምን መኪና ነበር የሚባለው ስሙን ረሳሁት። ቤተ መንግስቱ ይሄ ነበር፣ የድሮ ቤተ መንግስት የአፄ ምኒልክ ቤተ መንግስት ይሄ ነበር። መኪናዋ ያት እዚህ ጋር እቺን ትመስላለች። በጣም ታምረው ግን ይምር እስከ ዛሬ ድረስ ራሱ ማቆየታቸው በጣም የሚገርም እንትን ነው። የሚገርም የታሪክ መስህብ ነው። በጣም አሪፍ ደስ የምትል መኪና ናት። ይምር ለኔ ራሱ ወሰጠኝ። እንግዲህ እንደምታዩት ቴክስቱራ ውሱ ከድሮ መኪኖች ከነበሩት አንዷ ነው የሚል ማለት ነው። በጣም ታምረው አፄ ኃይለ ሥላሴ በዚህ ነበር የሚንቀሳቀሱት ማለት ነው። በጣም የሚገርም አሜዚንግ የሆነ መኪና ነው። ይሄን ለታሪክ መቀመጡ ራሱ በጣም የሚገርም ነው። አሁን እንደውም እኔ የነሱ አልመሰለኝም ነበር። በጣም አሪፍ ነው። የአፄ ኃይለ ሥላሴ መጀመሪያ ኃይለ ሥላሴ መኪና ነች ማለት ነው። በጣም የሚገርም ነው። ለታሪክ የተቀመጠ ነገር ነው። አፄ ምኒልክ አዳራሽ ይሄን ይመስላል ቤተ መንግስታቸው ማለት ነው። ወይም ደግሞ እንቁላል ቤት በመባል የሚታወቀው አዳራሽ ይሄ ነበር ማለት ነው። አሁን ቀጣይ ደግሞ ወደ እንስሳት ፓርክ እንሄዳለን ማለት ነው። ይሄን ይመስላል እንግዲህ የአፄ ምኒልክ እንቁላል ቤት የሚባለው ቤተ መንግስታቸው በጣም ነው የሚያምር ቫይቡ። ግን ወደ ውስጥ ገብቼ እንዳላሳያችሁ አይ ቲንክ ቪአይፒ ምናምን የሚባል ነገር ትኬት አለ መሰለኝና እኔ አላወኩኝም ነበረ። መግባት አይቻልም ውስጡን ለማሳየት ምናምን ማለት ነው። ባጭሩ እንግዲህ እሳቸው ቤተ መንግስት ይሄ ነበረ ማለት ማዕከልና ወደ እንስሳት ማዕከል ምን ሄድ ይሆናል። አብራችሁኝ ቆዩ። ይሄው የተሰማችሁን ስሜት ደግሞ ኮሜንት ላይ መጻፍ እንዳይረሳሽ። ቀጣይ መካነ እጽዋት መካነ እንስሳና ደግሞ አንዳንድ ቦታዎች አሉ የክልል እንትኖች መታሰቢያ ተደርጎ የተሰሩ ወደ እነሱ እንሄዳለን ማለት ነው። አሁን ደግሞ ወደ መካነ እንስሳ እንትን እንገባለን ማለት ነው። መካነ እንስሳ ማለት አንበሶች ምናምን ያሉበት ነው። ገብተን አብረን የምናየው ይሆናል ማለት ነው። አይ ቲንክ መግቢያው ይሄን ይመስላል። እንግዲህ እኔም ገብቼ አላውቅም እዚህ እንስሳቶችን አላየሁም። የሆነ ሰዓት ገብቼ ወጥቼ ነው። አብረን እናያለን። አሁን ሚንካርት የሚባል ከመጀመሪያዋ እንስሳ እንጀምራለን። እኔም አላውቃት አክቹሊ ጽሁፉን አይቼ ነው እንጂ ስሟንም አላውቀውም። ይሄ ነው ማለት ነው። ሚንካርት ይባላል። የማይቻቸው አላውቅም። ይታያሉ። አይ ሆፕ ይታያሉ። አሁን እነዚህን ነው እንግዲህ ሚንካርት የሚሏቸው። እንትን ምንድነው ህብረተሰብ መጽሐፍ ላይ ብቻ ነው የማስታውሳቸው ስማቸውን። በጣም ጤና ይሄ አሳ ናቸው። የአሳ ዝርያ ነው። ሜቢ አሳ ብዙ አይነት አሳ ነው ያለው። በነገራችን ላይ በጣም ብዙ ፎሬኖች አሉ። እንደዚህ አይነት አሳ ይቻላል። የሚገርም አሳ ነው ያለው።
አይ ሆፕ ይታያችኋል። ድምጼ ካልተሰማ እንትን ነው ለማለት ሞክራለሁ። የሚገራርሙ አሶች ይህ ትላልቅ አሳማ አለ ይታያችኋል። እነዚህ ትላልቆቹ አሳ ናቸው ይተኙት ማለት ነው። መንቀሳቀስ ቢችሉ አሪፍ ነበር። እዚህ ውስጥም አለ الصغيرة هناك صادق هشام صادق هشام هشام صادق شوف الصغيرة هناك ስላልተንቀሳቀሱልኝ ነው ግን በጣም ትላልቅ እሱ አሁን ደግሞ ጂግራ የሚባሉት እንትኖች እናያለን ማለት ነው። ጂግራ ማለት ነው አሮማ ይታያችሁ አይታያችሁ ግን እዛታች ያለው ይሄ ነው። ብዙም አይደለም ብቻ ያ ነው። ካሜራ ስለማይቻል በስልክ ነው እየተቀረጸ ያለው። እነዚህ ናቸው ማለት ነው። ኢሊ ማለት ደግሞ ይሄ ነው። ኦ ማይ ጋድ I'm serious, it's so amazing. ኢሊ ማለት ይሄ ነው ማለት ነው። ኤሊ አሁን ደግሞ ወደ አቦ ሸማኔዎች እንሄዳለን ማለት ነው። አቦ ሸማኔዎች አሉ እዚህኛው ጋር ነው። አሁን አቦ ሸማኔዎች እናያለን ማለት ነው። ይሄ አቦ ሸማኔዎች እነዚህን ይመስላሉ ማለት ነው። እኔ ነብር ነው እንግዲህ የሚመስሉ ግን እዚህ ጋር አቦ ሸማኔ ነው የሚለው። ተነስ አንተ ተነስ። አልተነሳልኝም ላሳያችሁ አልችልም። ብቻ እነዚህ ናቸው። አቦ ሸማኔዎች እነዚህን ይመስላሉ ማለት ነው። ቀጣይ ወደ አንበሶች እንሄዳለን ማለት ነው። ሉክ በጣም ብዙ ሰው ነው ያለ በነገራችን ላይ እዛ ጋር ምን እንደሆነ አላውቅም። በየው እንትን ሚዳ አሁን ደግሞ ወደ አንበሳ ግቢ አንበሶች እናያለን ማለት ነው። አንበሶቹ እነዚህን ይመስላሉ። 3 ነው ያሉት። አንደኛው ወንድ ነው፣ ሁለቶቹ ሴት ናቸው። አንደኛው አርጅቷል፣ ወንዱ አርጅቷል። አንበሶቹ እነዚህን ይመስላሉ ማለት ነው። ተነስቶ ብናየው ደስ ይለኝ ነበረ። ወንዱ ማለት ይሄ ነው። ይሄኛው ነው። አንደኛው ይትራ እነዚህን ይመስላሉ ማለት ነው። በጣም ግርማ ሞገስ ያላቸው እግዚአብሔር በጣም የሚያምሩት። በተለይ ይሄ ደግሞ ቢነሳ በጣም ትልቅዬ ነው። ወንዱ ተነስ እንጂ ይላል እነሱ ራሱ ይሄን ይመስላል ማለት ነው። ጭላዳ ዝንጀሮ እዚህ ገብተው ደግሞ ጭላዳ ዝንጀሮች እነዚህ ይመስላሉ ማለት ነው። ብዙ ያላስገቡላችሁ ነገር አለ። አጋጣሚ ስቀርጽ የሆነ እንትን ፖርትሬት ማለት የቆሙ ኖብኝ ምናምን ነገር ያላስገቡት አለ። ግን መታችሁ እዩት፣ በጣም ነው የሚያምረው። እኔ ቪዲዮን እየጨረስኩኝ ነው ማለት ነው። በጣም ብዙ ነገር አልፏችኋል ሰዎች። ቪዲዮ እስካሁን ያያችሁት ይመስል ነበረ ማለት ነው። እንግዲህ የተሰማችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለየጓደኞቻችሁ ሼር አድርጉ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። በጣም የሚያምር በጣም የሚገርም የሆነ ተፈጥሮ ያለበት ቦታ ነው። ሰው ሰራሽ ተፈጥሮ ነው የሚባለው ምናምን ነገር ብቻ ብዙ እንስሳቶች አሉ። ብዙ ልትዝናኑበት የምትችሉት ካፕሉ ናችሁ መታችሁ ፈታ ልትሉበት የምትችሉት እንትን ነበረ ቦታ ነው። መታችሁ ኢንጆይ አድርጉ። መግቢያም ዛትማች የሚጋነን ነገር አለ። በጣም አሪፍ ነው። ለውጭ ዜጋ ነው እንጂ ለኛ በጣም አሪፍ የሚባል ፕሬስ ነው ያለው። ቪዲዮአችን ይሄን ይመስል ነበረ ማለት ነው።
እንዲሁም ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ፣ አበረታቱን። ሁላችሁም ወዳችኋለሁ፣ በጣም ወዳችኋለሁ። ያው በቅርብ ደግሞ በአዳዲስ ስራዎች ለመምጣት እንሞክራለን። ይመቻችሁ። ባይ ባይ ላቪው